ሰላም እንዴት አላችሁ? እንኳን ወደ ኤፍኤክስ ሀበሻ በደህና መጣችሁ። ብዙዎቻችሁን ጠይቄያችሁ ነበረ ፎሬክስ ከዜሮ ጀምረን እንማር ብያችሁ ነበረ። ሁላችሁም መልሳችሁ አዎ ነበረ። ስለዚህ ለሁላችሁም እንዲሆን አብረን የምንማርበት የፎሬክስ ኮርስ ነው ያዘጋጀሁላችሁ። እነዚህን ኮርሶች በየጊዜው ቀስ እየተባሉ የሚለቀቁ ይሆናሉ እየተዘጋጁላችሁ ስለሆነ ማለት ነው። ስለዚህ ፎሬክስ ምንድነው ከሚለው ጀምረን እናንተ ፎሬክስ ገብታችሁ ራሳችሁ ትሬድ ማድረግ እስክትጀምሩ ድረስ በትክክል እያንዳንዱን ጥቃቅን ነገር እየተመለከተን የምንሄድ ይሆናል። ሁሉንም የምናገራቸውን ነገሮች በደንብ አዳምጡኝ። ፎከስ አድርጋችሁ እንደ ኮርስ ወስዳችሁ ነው እንጂ መሄድ ያለባችሁ ጀስት እንደ ቪዲዮ አይታችሁ ማሳለፍ አይደለም። የሆነ ኖት ነገር ይዛችሁ የምትጽፉ ከሆነ እየጻፋችሁ፣ ምክንያቱም ችላ የምትሉት ከሆነ አንዳንድ ነገሮች ሊያመልጧችሁ ስለሚችሉ ማለት ነው። አሁን ላይ ቀላል የሚመስሏችሁ ነገሮች ምናልባት ወደፊት ላይ በጣም ስለሚጠቅማችሁ። ስለዚህ ፎሬክስ ምንድነው ከሚለው ከመጀመራችን በፊት ስንቶቻችሁ ስለ ፎሬክስ ታውቃላችሁ? ምናልባት ምንነቱን ልታውቁ ትችላላችሁ። ብዙ ቲክቶክ ላይ ሰምታችኋል ወይ ዩቲዩብ ላይ ሰምታችኋል። ግን ራሳችሁ ወደዚህ ንግድ ገብታችሁበት አታውቁም በእርግጠኝነት ብዙዎቻችሁ። ምክንያቱም ይሄን ኮርስ ሳዘጋጅላችሁ ከዜሮ ይስጠይቃችሁ ብዙዎቹ ያው እንድንጀምር ፍላጎት ስለነበራችሁ ማለት ነው። ስለዚህ እያንዳንዱን ጥቃቅን ነገር አብረን የምንማር ይሆናል። ኖት ይዛችሁ ፎሬክስ ወደፊት ላይ የምትሰሩት ነገር እንደሆነ እርግጠኛ ሆናችሁ ከኔ ጋር አብረን እየተማረን ምንሄድ ይሆናል ማለት ነው። ስለዚህ ይህንን ኮርስ ስትወስዱ በደንብ ዝግጁ ሁኑ። ከመጀመሪያው ስንጀምር ፎሬክስ ምንድነው? ፎሬክስ የሚባለው ከነዚህ ሁለት ቃላቶች የተመሰረተ ነው። እዚች ጋር የምታዩት ፎር እና እዚች ጋር የምታዩት ኤክስ፣ እነዚህ ማሳጠሪያ ቃላቶች ናቸው። ለምንድናቸው ማሳጠሪያ ቃላት የሆኑት ካላችሁኝ ፎሪን ለሚለው ነው ፎር የሚለው፣ ኤክስ የሚለው ደግሞ ኤክስቼንጅ ማለት ነው። ስለዚህ ፎሬክስ የሚባለው አንድ ላይ ፎሪን ኤክስቼንጅ ማለት ነው። ፎሪን ኤክስቼንጅ በአማርኛ ምን ማለት ነው ታዲያ? የሀገር ውጭ ምንዛሬ ነው። የሀገር ውጭ ምንዛሬ ለምሳሌ እዚህ ጋር የ50 ብር ኖት ይታያችኋል። እዚህ ጋር ደግሞ $1 አለ። ይህንን 50 ብር ባንክ ቤት ሄዳችሁ እንበልና ብትሰጧቸው $1 ቢሰጧችሁ አሁን የሀገር ውጭ ምንዛሬ አካሄዳችሁ ማለት ነው። የኢትዮጵያን ብር በሌላ ሀገር ብር ቀየራችሁ። ስለዚህ ብዙ አይነት የሀገራት ገንዘቦች አሉ። ሁሉም ሀገራት የየራሳቸው ከረንሲ ያላቸው ወይም ደግሞ ምንዛሬ የሚጠቀሙበት ገንዘብ አላቸው። እነሱን ገንዘቦች ስትቀያይሯቸው ኤክስቼንጅ ስታደርጓቸው ይሄ ፎሬክስ ይባላል ማለት ነው። ስለ ፎሬክስ ትሬዲንግ አሁን እናወራለን። በአጠቃላይ ግን ፎሬክስ ማለት የውጭ ምንዛሬ ተብሎ በአማርኛ ይታወቃል ማለት ነው። የፎሬክስ ምንነትን በደንብ ተመልክተናል። አሁን ደግሞ ወደ ፎሬክስ ትሬዲንግ እንገባለን ማለት ነው። ፎሬክስ ትሬዲንግ ነው የኛ ዓላማ። እሱ ምን እንደሆነ አስረዳችኋለሁ። ከሱ በፊት ግን አንዳንድ ነገር ስለ ፎሬክስ ልበላችሁና